ሰላም ሰላም ኢንጂነር ሉል ነኝ። ዛሬ ወደ እናንተ የመጣሁት ፐርፎሬትድ ፓይፕ አንደርማት ለምን እንቀብራለን የሚለውን ነገር በትንሹም ቢሆን ለእናንተ አንደርስታንድ እንድታደርጉት ነው። መጀመሪያ ይሄኛ ህንጻችን የሚያርፈው ወደ 2000 ካሬ ላይ ነው። G+18 ህንጻ ነው። ሁለት ቤዝመንት አለው። ለዚህ ለሁለት ቤዝመንት ኤክስካቬት ተደርጎ የፍሎሪንግ ስራ አልቆ ነው የምታዩት። አንከር ተደርጓል እንደምታዩት ነው። ሁሉም ነገር አልቆለት 10 ሳንቲም ሊንክ ኮንክሪት ሞልተን ያለ ነው ማለት ነው። ይህን 10 ሳንቲም ሊንክ ኮንክሪት ከመሙላታችን በፊት ግን አንደር 10 ሳንቲም ሊንክ ኮንክሪት ፐርፎሬትድ ፓይፕ ቀብረናል ማለት ነው። ፐርፎሬትድ ፓይፕ የምንለው ይህንን ነው። ለምንድን ነው ፐርፎሬትድ ፓይፕ የምንቀብረው? ፐርፎሬትድ ፓይፕስ ማለት ምን ማለት ነው የሚለውን ነገር ደግሞ በትንሹ ልግለጽላችሁ። የፐርፎሬትድ ፓይፕ የምንለው ምንድነው? አንደርማት የሚመጣ ዋተርን ኮሌክት እያደረገ ልክ ወደዚህ ወደምታዩት ዝቅ ብሎ ወደ ተቆፈረ ሰምፒት እንዲገባና ከዚህ ደግሞ በፓምፕ ወደ ውጭ ወደምንፈልገው ኤሪያ ድሬን አውት ለማድረግ የተዘጋጀ ነው ማለት ነው። ሶ ይሄ ፐርፎሬትድ ፓይፕ በጂኦቴክስታይል እንደዚህ ይሸፈናል ማለት ነው። የምንሸፍንበት ዋናው ምክንያት ምንድነው? ሆሎቹ ወይም ቀዳዳዎች ውስጥ የተለያዩ አፈር ወይም ሌላ ነገር ደርቢዎች እየገቡ ያንን ዘግተት ፋንክሽኑን እንዳያጣ ማለት ነው። በትክክል በእንደዛ አይነት ጂኦቴክስታይል መጀመሪያ እንጠቀልለዋለን። አሰራሩን በፎቶ አሳያቸዋለሁ። ከዛ በኋላ ምንድነው ከላይ እያጣራ ውሃ ንጹህ ውሃ እንዲገባለት አግሪጌት 03 ሊሆን ይችላል እንደ ዲዛይናችን እሱን ከላይ አድርገን በጂኦቴክስታይል ሸፍነን ከዛ ባክፊል አድርገን ምን እናደርጋለን? ሊንክ ኮንክሪት 10 ሳንቲም ተደርጓል ማለት ነው። ይሄ የምታዩት ሰርፌሱ የሆነ የተቀየረ ሰርፌስ የምታዩት በሙሉ ምንድነው ፐርፎሬትድ ፓይፑ የተቀበረበት ኤሪያ ነው ማለት ነው። ስለዚህ ይሄ ፐርፎሬትድ ፓይፕ የጀመረው ከየት ነው ማለት ነው? ልክ ከዛ ነው ከምታዩት ቦታ ልክ በዚህ በስሎፕ አድርጎ ወዴት ይገባል ማለት ነው? ወደዚህ ወደምታዩት ሰንቲት ይገባል ማለት ነው። ለምንድን ነው ዋናው ጥያቄ ይሄንን ፐርፎሬትድ ፓይፕ ለምንድን ነው የምንጠቀመው የሚለው ነው። ቤዚካሊ ለሁለት ፐርፐዝ ነው ፐርፎሬትድ ፓይፕ የምናስገባው። አንደኛው ኢፍ ዜር ኢዝ ሃይድሮስታቲክ ፕሬሸር ካለ፣ ሃይድሮስታቲክ ፕሬሸር ማለት ምን ማለት ነው? ግራውንድ ዋተር ሌቭላችን በቅርብ ርቀት የሚገኝ ከሆነ እሱ አፕሊፍት ፕሬሸር ይፈጥራል። የት? ማታችን ጋር ማለት ነው። ስለዚህ እሱ እንዳይፈጥር ማታችን ከመድረሱ በፊት ያን ውሃ ኮሌክት አድርጎ ወደዚህ ሰምፒት እንዲመጣ ለማድረግ ፐርፎሬትድ ፓይፕ እንጠቀማለን ማለት ነው። የመጀመሪያው ሲሆን ነው። ሁለተኛው ደግሞ ምንድነው? ዋተር ሲፔጅ እና ሞይስቸርን ኮንትሮል ለማድረግ ነው ይህንን ፐርፎሬትድ ፓይፕ የምንጠቀመው። እንዴት ነው ዋተር ሲፔጅ ማለት ምን ማለት ነው የሚለውን ደግሞ ላስረዳችሁ። ኮንክሪቱ ወይም ማታችንን ስንሰራ የራሱ የሆነ ዴፕዝ አለው። የኛ ማታችን ሜትር ከ70 ነው። ሜትር ከ70 ዴፕዝ ላይ ልክ የታች የማታችን ቦተም ላይ ሞይስቸር መጠራቀም መቻል የለበትም። ስለዚህ እዛ ጋር ውሃ ተጠራቀመ ማለት የህንፃውን ዱሬቢሊቲ አፌክት ያደርገዋል ማለት ነው። በጊዜ ሂደት በቴምፕሬቸር ሊሆን ይችላል፣ በተለያዩ ነገሮች ወይም በሚክስ ሬሾ ሊሆን ይችላል። በጣም ውሃ የበዛበት ምናምን ሚክስ ሲጠቀሙ ከዛ በኋላ ያ ውሃ ሉዝ ሲያደርግ ክራኮች ይፈጠራሉ። ሄርላይን ክራኮች። በእነሱ ክራኮች ውሃ በዛ ሄር ክራክ እየገባ ምን ይፈጥራል ማለት ነው? ብረቱን ኮሮይድ እንዲያደርግ ያደርጋል ማለት ነው። ስለዚህ ብረቱ ኮሮይድ ያደረገ ማለት ደግሞ ምንድነው? የዱሬቢሊቲ ጥያቄ አነሳን። በጊዜ ሂደት ሄላሪቲው እየተቃረበ ይመጣል ማለት ነው። የህንፃውን ዱሬቢሊቲ ይቀንሳል ማለት ነው። ያ እንዳይሆን ፐርፎሬትድ ፓይፕ እንደዚህ ኢንስታል እናደርግና እነዚህ ፐርፎሬትድ ፓይፖች ምንድነው ስራቸው? ልክ ወደ ማቱ በሚጠጋበት ጊዜ በዚህ ድሬን እያደረገ ያ ቦታ ደረቅ እና ስቴብል ሆኖ ለረጅም ጊዜ እንዲቆይልን ይረዳናል ማለት ነው። ስለዚህ የመጀመሪያ ጥቅሙ ይሄ ነው ማለት ነው። ሁለተኛ ደግሞ ምንድነው? ይሄንን ካላደረግን ይሄን ሊንክ ኮንክሪት ከማድረጋችን በፊት የነበረው ምንድነው? አፈር ነው። እሱ አፈር ምን መሆን አለበት? ደረቅና ስቴብል መሆን አለበት። ካልሆነ ምን ይፈጠራል? ውሃ ኮንቲኒዩስ የሚተኛበት ከሆነ ወይም ሳቹሬትድ ከሆነ ምን ይፈጠራል ማለት ነው? ያ አፈር ሶፍትን ይሆናል። ወይም ሞይስቸር ሳቹሬትድ ሲሆን ምን ይሆናል ማለት ነው? ሶፍትን ይሆናል። ሶፍትን ሆነ ማለት ደግሞ ምንድነው? በቀላሉ ሼሪንግ ማድረግ ይችላል ማለት ነው። ስለዚህ ያ ከሆነ ደግሞ ዲፈረንሻል ሳትልመንት የመፈጠር አቅሙ ከፍተኛ ይሆናል ማለት ነው። ዲፈረንሻል ሳትልመንት ከተፈጠረ ደግሞ ያው ህንጻችን ላይ የተለያየ ችግሮች ያመጣል ማለት ነው። ዲፈረንሻል ሳትልመንት እንዳይፈጠር የማታችን ቦተም ፓርት ምን መሆን አለበት? ድራይ ኤንድ ስቴብል መሆን አለበት። ድራይ ኤንድ ስቴብል እንዲሆን ደግሞ ይሄ
ፐርፎሬትድ ፓይፕ ፋንክሽን ማድረግ አለበት ማለት ነው። ፋንክሽናል ልክ እዛ ሄት ላይ ሲደርስ ድሬን እያደረገ በዚህ ወደዚህ ሰንፊት እንዲገባ ይሆናል ማለት ነው። ያ ቦታ ወይም ማቶ የተቀመጠበት ቦታ በሙሉ ምን ይሆናል ማለት ነው? ደረቅና ስቴብል ይሆናል ማለት ነው። ስለዚህ ለህንጻችን ጥሩ ስቴቢሊቲ እንፈጥራለን። ሁለተኛ ደግሞ ዱሬቢሊቲ፣ የህንፃውን ዱሬቢሊቲ የማገልገል አቅሙን ወይም ጊዜውን ያራዝምልናል ማለት ነው። ሁላችንም ስንሰራ አንደርማት እንደዚህ ፐርፎሬትድ ፓይፖችን እየቀበርን ብንሰራ የተሻለ ነው እላለሁ። አመሰግናለሁ።